በ1947 ዓ.ም የተመሰረተው የአሜሪካው ማዕከላዊ የመረጃ ኤጀንሲ ወይም CIA በወረቀት ላይ የአሜሪካን ደህንነት የመጠበቅ ኃላፊነት የተሰጠው ተቋም ነው። ነገር ግን ከመጋረጃው በስተጀርባ CIA በሰው ልጅ ታሪክ ውስጥ ታይተው የማይታወቁ እጅግ አስፈሪ፣ ህገወጥና ሰብአዊነት የጎደላቸውን ድብቅ ሙከራዎችን አድርጓል። የሰዎችን አእምሮ በኬሚካል መቆጣጠር፣ በሰው ልጆች ላይ ያልተፈቀዱ የላቦራቶሪ ሙከራዎችን ማድረግ፣ ሀገራትን ማፍረስ እና በጥንቆላና በሳይኮሎጂ የተደገፉ አስፈሪ ፕሮጀክቶችን CIA እነዚህ ሚስጥራትን ለብዙ አስርተ ዓመታት በጨለማ ውስጥ አፍኖ አቆይቷቸዋል። ነገር ግን አንዳንዶቹ የተደበቁ ሰነዶች ይፋ ሲሆኑ ሙሉ የዓለም ህዝብ በድንጋጤ ተዋጠ። በሚቀጥሉት በዚህ ቪዲዮ CIA ለብዙ ዓመታት ደብቆ ያቆያቸውን እጅግ አስፈሪ እና እውነተኛ የሆኑ ድብቅ ታሪኮችን በዝርዝር እንመረምራለን። ከሁለተኛው የዓለም ጦርነት ማብቃት በኋላ በኃያላኑ አሜሪካና ሶቪየት ህብረት መካከል የቀዝቃዛው ጦርነት ተቀሰቀሰ። በዚህ ጦርነት ወቅት መሳሪያ ይዞ ከመዋጋት ይልቅ በስለላ፣ በሚስጥራዊ ሴራዎች እና በባዮሎጂካል ጦርነት የበላይነትን መያዝ ዋነኛ ዓላማ ሆነ። CIA ተመሰረተው በዚህ እጅግ አስፈሪ ወቅት ነበር። ኤጀንሲው ለሀገር ደህንነት ሲባል በሚል ሽፋን ማንኛውንም አይነት የሞራል እና የህግ ገደብ በመጣስ ሚስጥራዊ ስራዎችን መስራት ጀመረ። ዛሬ የምናያቸው ታሪኮች የፊልም ድራማዎች አይደሉም። ይልቁንም በጥቁር ወረቀት ላይ በተጻፉና በኋላ ይፋ በተደረጉ የCIA ኦፊሻላዊ ሰነዶች የተረጋገጡ እውነተኛ አደጋዎች ናቸው። በ1953 ዓ.ም የCIA ዳይሬክተር የነበረው አለን ዱሌስ እጅግ አስፈሪ የሆነ ፕሮጀክት አስጀመረ። ፕሮጀክቱ MK አልትራ ዋነኛ ዓላማ የሰውን ልጅ አእምሮ ሙሉ በሙሉ ለመቆጣጠር ነበር። CIA የጠላትን ሰላዮች በሚመራመሩበት ወቅት አእምሯቸውን ማጠብ እና እውነተኛ መረጃን የሚያዘም ማግኘት ፈለጉ። ነገር ግን ይህንን ሙከራ ያደረጉት በማን ላይ ይመስላችኋል? ባልጠረጠሩ ንጹሃን አሜሪካውያን እና ካናዳውያን ላይ፣ በሆስፒታል ታካሚዎች፣ በእስረኞች፣ በዩኒቨርሲቲ ተማሪዎች እና በመንገድ ላይ ባሉ ቤት አልባዎች ላይ ያለምንም ፈቃዳቸው እጅግ አደገኛ የሆነውን LSD የተባለ አእምሮ የሚያወልቅ እጽ በከፍተኛ መጠን ይሰጧቸው ነበር። በMK አልትራ ስር ከተካሄዱት እጅግ አስፈሪ ሙከራዎች አንዱ በሞንትሪያል ካናዳ በሚገኘው አልበርት ሜሞሪያል ኢንስቲትዩት በዶክተር ኢዮን ካሜሮን ተካሄደ። ዶክተር ካሜሮን ፊዚክቺክ ድራይቪንግ የተባለ አስፈሪ ዘዴ ይጠቀም ነበር። ታካሚዎችን ቀላል የጭንቅላት ወይም የድብርት ህመም ይዘዋቸው ሲመጡ ለሳምንት ያህል ሰው ሰራሽ ኮማ ውስጥ ይከቷቸዋል። እጅግ ከፍተኛ የሆነ የኤሌክትሪክ ድንጋጤ በአእምሯቸው ላይ በመልቀቅ ቀደም ሲል የነበራቸውን ማንነት ሙሉ በሙሉ ያጠፉባቸዋል። በመጨረሻም የጆሮ ማዳመጫ አድርገውላቸው ለአንድ ወር ያህል በቀን 24 ሰዓት እንዲህ አይነት ድምፅ እንዲሰሙ ያደርጓቸዋል። የዚህ ሙከራ ሰለባ የሆኑ ሰዎች ማንነታቸውን ሙሉ በሙሉ አጡ። የራሳቸውን ቤተሰብ ስማቸውን እና መናገር እስከ መርሳት ደረሱ። በ1973 ዓመተ ምህረት የCIA ዳይሬክተር የነበረው ሪቻርድ ሄልምስ የMK አልትራ ሰነዶች በሙሉ እንዲቃጠሉ አዘዘ። ነገር ግን ጥቂት የተረፉ ሰነዶች ለዓለም ይፋ ሲሆኑ CIA የሰራው አስፈሪ ግብ በታሪክ ሰነድ ላይ ተመዘገበ። በ1960ዎቹ ዓመታት CIA ሌላ እጅግ አስገራሚና እንግዳ ፕሮጀክት ቀረጸ። የCIA ተመራማሪዎች በሶቪየት ህብረት ኤምባሲ ውስጥ የሚደረጉ ሚስጥራዊ ውይይቶች ለመሰለል ድመቶችን እንደ ተንቀሳቃሽ የመሰለያ መሳሪያ ለመጠቀም አሰቡ። ዶክተሮች በአንዲት ድመት አካል ውስጥ በቀዶ ጥገና በጆሮ ውስጥ ማይክሮፎን፣ በቆዳዋ ስር አንቴናና ሽቦችን እና በሆዷ ውስጥ አነስተኛ ባትሪ ገጠሙላት። ለዚህ ፕሮጀክት ከ$20 ሚሊዮን በላይ ወጣ። በመጨረሻም ድመቷን ለመጀመሪያ ጊዜ በዋሽንግተን ዲሲ ከሚገኝ የሶቪየት ኤምባሲ አቅራቢያ ፓርክ ውስጥ ለቀቋት። ነገር ግን አስፈሪው አጋጣሚ ድመቷ መንገድ ስትሻገር በታክሲ ተገጭታ ወዲያው ሞተች። በኩባ አብዮት መሪ በፊደል ካስትሮ ላይ CIA ያደረጋቸው የነፍስ ገዳይነት ሙከራዎች ከፊልም ታሪክ ይበልጣሉ። CIA ካስትሮን ለመግደል ከ630 በላይ የተለያዩ ሙከራዎችን አድርጓል። ከዚህም መካከል የመርዝ ሲጋራ፣ በካስትሮ ተወዳጅ የሲጋራ አይነት ውስጥ ገዳይ መርዝ መጨመር፣ የመርዝ ልብስ። ካስትሮ ባህር ውስጥ መዋኘት ስለሚወድ በልብሱ ላይ አደገኛ ፈንገስና ባክቴሪያን መርጨት፣ የሚፈነዳ የባህር ጨው። ካስትሮ በሚዋኝበት ቦታ ላይ የሚያብረቀርቅና የሚፈነዳ የባህር ጨው ማስቀመጥ
እነዚህ ሁሉ ሙከራዎች ግን በአንድም በሌላም ምክንያት ሳይሳኩ ቀሩ። በኤምኬ አልትራ ስር የተካሄደው ኦፕሬሽን ሚድናይት ስሊማክስ ሌላው የሲአይኤ ጥቁር ጎን ነው። ሲአይኤ በሳን ፍራንሲስኮ ከተማ ውስጥ በሚስጥር ቤቶችን ተከራየ። በእነዚህ ቤቶች ውስጥ ባለ አንድ አቅጣጫ የሚያሳይ መስታወት ገጠሙ። ከዚያም ያላወቁ ሰዎችን ወደ እነዚያ ቤቶች በመጋበዝ በመጠጣቸው ውስጥ አደገኛ እጾችን ይጨምሩባቸዋል። የሲአይኤ ኤጀንቶች ከመስታወቱ በስተጀርባ ሆነው የእነዚህን ሰዎች ድርጊት፣ ፍርሃትና የአእምሮ መዛባት በማስታወሻ መዘግቡ ነበር። ይህ ሙከራ ለዓመታት ያህል ያለምንም የሕግ ቁጥጥር ሲካሄድ ቆይቷል። በ1950 ዓ.ም የሲአይኤ እና የአሜሪካ ጦር ኃይል ኦፕሬሽን ሲአይኤ ሲ ስፕሬይ የተባለ አደገኛ የባዮሎጂካል ጦርነት ሙከራ አደረጉ። በሳን ፍራንሲስኮ የባህር ዳርቻ ላይ በሚንቀሳቀሱ የመከላከያ መርከቦች አማካኝነት ሴራቲያ ማርሴኒየስ የተባለ ባክቴሪያ በአየር ላይ እንዲበተን አደረጉ። ዓላማቸውም ጥቃት ቢሰነዘር ባክቴሪያው በከተማ ውስጥ እንዴት እንደሚሰራጭ ለማየት ነበር። ኤጀንሲው ባክቴሪያው በሰው ላይ ጉዳት አያደርስም ብሎ ቢያስብም በቀጣዮቹ ሳምንታት በከተማው የሚገኙ በርካታ ሰዎች በሽንት ቧንቧና በልብ ኢንፌክሽን ታመው ሆስፒታል ገቡ። አንዳቸውም በሕይወት አልተረፉም። የከተማው ሕዝብ የባዮሎጂካል ሙከራ ተደርጎ መወሰዱ በወቅቱ እጅግ አሳዛኝ ታሪክ ነበር። በ1970ዎቹ ዓመተ ምህረት ሲአይኤ ሌላ እጅግ ያልተለመደ የሳይንስና የፓራሳይኮሎጂ ሙከራ ጀመረ። ሶቪየት ህብረት በአእምሮ ኃይልና ካይኔሲስ ላይ ምርመራ ማድረጉን ሲያውቁ ሲአይኤ ሪሞት ቪዊንግ ወይም በሐሳብ በሩቅ ያለን ነገር ማየት የሚችሉ ሰዎችን መፈለግ ጀመሩ። በእነዚህ ሙከራዎች ውስጥ ተሳታፊ የነበሩ ሰዎች በአንድ ክፍል ውስጥ ተቀምጠው አእምሯቸውን በመጠቀም በሺዎች የሚቆጠሩ ኪሎሜትሮችን ርቀው የሚገኙ የሶቪየት ህብረት ሚስጥራዊ የኒውክሌር ጣቢያዎችን፣ የሰበሩ የጦር መርከቦችና የታገቱ ሰዎችን ቦታ በትክክል ለመጠቆም ይሞክሩ ነበር። በፕሮጀክት ውስጥ ከነበሩት ታዋቂ ሰዎች አንዱ ኢንጎ ስዋን ሲሆን እሱ በሀሳቡ ወደ ጁፒተር ፕላኔት በመሄድ የፕላኔቷን ቀለበቶች ሳይንቲስቶች በቴሌስኮፕ ከማየታቸው በፊት በትክክል ገልጾ ነበር። ሲአይኤ ለ20 ዓመታት ያህል በስትራቴጂ ፕሮጀክት ላይ በሚሊዮኖች የሚቆጠሩ ዶላሮችን ካፈሰሰ በኋላ በ1995 ዓ.ም ፕሮጀክቱን ዘጋው። ይፋ የተደረጉት ሰነዶች እንደሚሉት ምንም እንኳን አእምሯዊ እይታው አልፎ አልፎ አስደናቂ ውጤት ቢኖረውም በወታደራዊ ደረጃ እንደ አስተማማኝ የመረጃ ምንጭ ለመጠቀም አልተቻለም። ነገር ግን በርካታ የሚስጥር ተመራማሪዎች እንደሚሉት ሲአይኤ ይህን ፕሮጀክት ሙሉ በሙሉ አልዘጋውም፣ ይልቁንም ወደ ጥልቅ ፕሮጀክት አሸጋገረው እንጂ። እንግዲህ ከኤምኬ አልትራ አእምሮ ቁጥጥር እስከ ስታርጌት የአእምሮ ሰላይነት ያየናቸው የሲአይኤ ድብቅ ታሪኮች ይህንን ይመስላሉ። ዛሬ በ21ኛው ክፍለ ዘመን በዲጂታል ቴክኖሎጂ፣ በሰው ሰራሽ አስተውሎት ኤአይ እና በማህበራዊ ሚዲያ በሰለጠነው ዓለም ውስጥ ሲአይኤ ምን አይነት አዳዲስና አስፈሪ ፕሮጀክቶችን እያካሄደ ይሆን? አሁን የምንጠቀማቸው የሞባይል ስልኮች፣ የማህበራዊ ሚዲያ መተግበሪያዎችና የሳይበር ቴክኖሎጂዎች ቀደም ሲል ሲአይኤ በኬሚካልና ቴሌፓቲ ለማድረግ ይሞክር የነበረውን የአእምሮ ቁጥጥር በዲጂታል መንገድ እውን አድርጎታል። ታሪክ የሚያስተምረን አንድ ትልቅ እውነት አለ። ዛሬ የሴራ ንድፈ ሐሳብ ተብለው የሚናቁ ብዙ ነገሮች ከ20ና 30 ዓመታት በኋላ ይፋ የሚደረጉ እውነተኛ የሲአይኤ ድብቅ ታሪኮች ሊሆኑ ይችላሉ። ከነዚህ የሲአይኤ አስፈሪ ድብቅ ታሪኮች መካከል ይበልጥ ያስደነገጣችሁ የትኛው ነው? ሐሳባችሁን ከታች በኮሜንት ጻፉልኝ። ይህ ቪዲዮ ልዩ ዶክመንታሪ ከተመቻችሁ ላይክ ማድረጋችሁን አትርሱ። እንደዚህ ያሉ ጥልቅ አስፈሪና ሚስጥራዊ ታሪኮች በየጊዜው እንዲደርሷችሁ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። በቪዲዮ እስከምንገናኝ ሰላም ሁኑ።